ስለ መጽሐፍ ቅዱስ አስገራሚ እውነታዎች። መጽሐፍ ቅዱስ ማለት ምን ማለት ነው? የብሉይ ኪዳን መጽሐፍትና የሐዲስ ኪዳን መጽሐፍት፣ የመጽሐፍ ቅዱስ ቀኖና፣ የሐዲስ ኪዳን መጽሐፍ ስንት ነው? የብሉይ ኪዳን መጽሐፍትስ ስንት ነው? ስለ መጽሐፍ ቅዱስ አስገራሚ እውነታዎች። ሰላም እግዚአብሔር ባላችሁበት ከእናንተ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተ ክርስቲያናችን ተከታታይ ትምህርት በመጽሐፍ ቅዱስ በባይብል ስተዲ አብረን ቆይታ የምናደርግ ይሆናል ማለት ነው። አብረን በምናደርጋቸው ቆይታዎቻችን መጽሐፍ ቅዱስ ማለት ምን ማለት ነው? የብሉይ ኪዳን መጽሐፍትና የሐዲስ ኪዳን መጽሐፍት እንዲሁም የመጽሐፍ ቅዱስ ቀኖና የሐዲስ ኪዳን መጽሐፍ ስንት ነው? የብሉይ ኪዳን መጽሐፍትስ ስንት ነው? በአጠቃላይ ትክክለኛው መጽሐፍ 81 መጽሐፍ ነው ወይስ 66 መጽሐፍ ነው? የሚሉ ጉዳዮቻችን በየምዕራፉ የምንዳስና የምንቃኝ ይሆናል ማለት ነው። ታዲያ እግዚአብሔር አምላክ ከሁላችን ጋር ይሁን እያል ለዛሬው ስለ መጽሐፍ ቅዱስ ትርጉምና በውስጡ ስለያዙ ሀሳቦች አብረን እንቃኝ ይሆናል። እግዚአብሔር ከሁላችን ጋር ይሁን። ሰብስክራይብ ማድረጉን እንዳትረሱ። መልካም። መጽሐፍ ቅዱስ ማለት ምን ማለት ነው? ከርዕሱ ላይ ስንነሳ መጽሐፍ እና ቅዱስ ከሚል ግስ የተገኘ ነው። ሁለት ጥምር ቃላቶች ናቸው ማለት ነው። መጽሐፍ ማለት ጥራዝ፣ ስብስብ፣ በወረቀት በፓፒረስ ሊሆን ይችላል፣ በብራና ሊሆን ይችላል፣ የተቀመጠ ጽሑፍ ነው መጽሐፍ የሚባለው ማለት ነው። የተጠረዘ አንድ ቦታ የተቀመጠ እሱ መጽሐፍ ተብሎ ይጠራል። ቅዱስ ማለት ደግሞ ምን ማለት ነው? ቅዱስ ማለት በግዕዙ ቅዱስ ይላል፣ በአረበኛውም ቅዱስ ይላል፣ በሌላኛው ደግሞ ካዲሽ ይላል። በአጠቃላይ ቃሉ ትርጉሙ ቅዱስ፣ ምስጉን፣ ልዩ፣ ክቡር፣ ንዑድ፣ ጽሩይ ማለት ነው። ቅዱስ ማለት በመጽሐፍ ቅዱስ ቅዱስ የሚለው ቃል መጀመሪያ ለእግዚአብሔር ሲጠቀስ ስንሰማ ቅድስና የባህሪው ገንዘቡ የሆነ የእግዚአብሔር ነው። ከእግዚአብሔር የተነሳ ነው ቅዱሳንን ቅዱስ የምንለው። እዛ ነው ቅዱሱ መጽሐፋችንም በእግዚአብሔር ቅዱስ የሆኑ ቅዱሳን ሲናገር ቅዱሳንን ቅዱስ የሚያደርግ ቅዱስ ይላል። የቅድስና ምንጩ እግዚአብሔር ስለሆነ ነው። የእግዚአብሔር ቅድስና ሰጪ የለውም። የእግዚአብሔር ቅድስና ሿሚ የለውም። የእግዚአብሔር ቅድስና ሻሪ የለውም። ምን ማለት ነው? እግዚአብሔር በባህሪው ቅዱስ ነው ማለት ነው። ስለዚህ ቅዱስ የሚለው ቃል ምንጩና የቅዱስና ባለቤት ራሱ እግዚአብሔር ነው። ከሱ ነው ሁሉንም ቅዱስ ብለን የምንጠቅሰው እና ቅዱስ የሚለው ቃል ምስጉን፣ ክቡር፣ ንዑድ ብለን ለእግዚአብሔር ስንናገር እና ደግሞ አሁን ወደ አነሳነው ርዕሰ ጉዳያችን ስናመጣ ክቡር፣ ንዑድ፣ ልዩ የሚለውን ሀሳብ ይዘን መጽሐፍ ቅዱስ ማለት አንድ ላይ የተጠረዘ ጥራዝ፣ ስብስብ ቅድም ብለናል። ስለዚህ ምን ይሆናል ማለት ነው? የተለየ መጽሐፍ፣ እሺ፣ የከበረ መጽሐፍ፣ እሺ፣ ንዑድ መጽሐፍ፣ እሺ፣ ልዩ መጽሐፍ፣ እሺ። እነዚህ ቃላቶች ለመጽሐፍ ቅዱስ ትርጉሞች ይዛሉ ማለት ነው። መጽሐፍ ቅዱስን በተመለከተ እንቀጥላለን ማለት ነው። አሁንም መጽሐፍት ስንል 3 አይነት መጽሐፍቶች አሉ። የመጀመሪያ መንፈሳዊ መጽሐፍቶች ሲሆኑ፣ ሁለተኛ ደግሞ ምኑናን መጽሐፍት ናቸው። ሶስተኛ ደግሞ ርኩሳን መጽሐፍቶች ናቸው። ከላይ በመግቢያችን አስቀድመን እንደተናገርን መጽሐፍ ቅዱስ የሚለው ቃል የተቀደሰ፣ የተለየ፣ ክቡር፣ ንዑድ የሚሉ ቃላት ትርጉም እንዳለው አንስተናል። አሁን ደግሞ መጽሐፍት ስንል 3 ቦታ ከፍለን እየተመለከትን ነው ማለት ነው። መንፈሳዊ መጽሐፍቶች ማለት የእግዚአብሔር የማዳን ስራ በምድር የገለጠውን የእግዚአብሔርን እቅድ ፕላን የሚገልጹልን ናቸው። መንፈሳዊ ሰዎችን ወደ ድነት የሚያመጡ እነሱ መንፈሳዊ መጽሐፍቶች ናቸው። ለዚህ ደግሞ አንደኛው መጽሐፍ ቅዱስ ነው። ቀጥለን የምንመለከተው መጽሐፍ ደግሞ ዓለማዊ መጽሐፍ ነው፣ ወይ ደግሞ ይህ የዚህ ምድራዊ ጥበብ የያዘ መጽሐፍ ነው። ይህ ወደዛ ዓለም የማይሻገር ማለት ነው። ቢሻገርም ለነፍሳችን የማይበጁ ነገሮችን ሊኖረው ይችላል። በአጠቃላይ 3ኛ መጽሐፍ የምንለው ደግሞ ርኩሳን መጽሐፍ ነው። ይሄ ወደ ኃጢአት የሚያመራ መጽሐፍ ነው። የርኩሰት፣ የክህደት፣ የምንፍቅና ልንላቸው እንችላለን ማለት ነው። እዚህ ውስጥ የሚካተት በአጠቃላይ ወደ ኃጢአት የሚያመሩ መጽሐፍቶች ከሆኑ እነዚህ ርኩሳን መጽሐፍቶች ናቸው ማለት ነው። መጽሐፍ ቅዱስን ታዲያ ከእነዚህ መጽሐፍቶች የምንለይበት መንገድ ወይም የሚለይበት መንገድ ምንድን ነው? የመጀመሪያው መጽሐፍ ቅዱስ እስትንፋሰ እግዚአብሔር መሆኑ ነው፣ ወይ ደግሞ ቃለ እግዚአብሔር፣ የእግዚአብሔር ቃል መሆኑ ነው መጽሐፍ ቅዱስ። ሌላኛው ደግሞ መጽሐፍ ቅዱስ ዓለም ከመፈጠሩ በፊት ወይ ደግሞ አዳም እግዚአብሔር ሰውን ከመፍጠሩ በፊት የነበረውን ጉዳይም ጨምሮ ሰው ከመፈጠሩ በፊት ያለውን ሂደት የሚያነሳ ነው መጽሐፍ ቅዱስ። ሌላኛው ደግሞ መጽሐፍ ቅዱስ ወደፊት የሚመጣውን ነገር በእርግጠኝነት የሚናገር መጽሐፍ ነው። በዚህ ምክንያት ከሌሎቹ መጽሐፍት ይለያል። የመጀመሪያው ርዕሳችን
ቃለ እግዚአብሔር ስለሆነ የእግዚአብሔር ቃል ስለሆነ ታዲያ የእግዚአብሔር ቃል ስለመሆኑ ማስረጃችን ደግሞ ምንድን ነው የሚል ጉዳይ እንመለከታለን። ለዚህ ደግሞ ኦሪት ዘዳግም ምዕራፍ 17 ትንቢተ ኢሳይያስ እና ትንቢተ ሚክያስ እንዲሁም መዝሙረ ዳዊት ላይ የምናገኛቸው ቃላቶች አሉ። እነርሱ ምንድን ናቸው? የመጀመሪያው በኦሪት ዘዳግም ላይ እግዚአብሔር አምላክ ሙሴን በምዕራፍ 17 እንደዚህ ይለዋል፣ በድንጋይ ላይ ጻፍ ይለዋል። በድንጋይ ላይ ጻፍ ያለው ቃል የነገርኩ የሚል ነው። ስለዚህ እግዚአብሔር የነገረውን ቃል ሙሴ በድንጋይ ላይ እንዲጽፍ አዞታል ማለት ነው። ስለዚህ ቃሉ የማን ቃል ነው? የእግዚአብሔር። ማን ተናገረው? እግዚአብሔር። ማን ጻፈው? ሙሴ። ስለዚህ እግዚአብሔር በገለጠው መንፈስ ቅዱስ ባወቀው ሙሴ ጽፎታል ብለን እናገራለን፣ ባቀበለው ማለት ነው። በአጠቃላይ እግዚአብሔር በፈቀደው መንገድ ተጽፏል ማለት ነው። የተጻፈው ቃል ደግሞ የማን ቃል ነው? የእግዚአብሔር ቃል ነው። ምን ነበር ያለው? የነገርኩ የሚለው ቃል የእግዚአብሔር ቃል መሆኑን ስለሚነግረን ማለት ነው። ሌላኛው እዚህ ጋር እያይዘን ኢሳይያስ ደግሞ እግዚአብሔር አምላክ በሰው ፊደል ጻፍበት የሚለውን ቃል እናገኛለን። በሰው ፊደል ጻፍበት የሚለው እግዚአብሔር ነው። የቱን? የተናገረውን በሰው ፊደል እንዲጻፍ እግዚአብሔር ያዛል። በመዝሙረ ዳዊት ላይ ደግሞ እግዚአብሔር በመዝሙረኛው ዳዊት ቅዱስ ዳዊት ምንድን ነው የሚለው? የሚመጣው ትውልድ እልል ይበል ይላል። የሚመጣው ትውልድ እና የሚፈጠረውም ትውልድ ይህ ለነርሱ ይሁን ይላል። አሁን ለነርሱ ይሁን ያለው መዝሙረኛው ዳዊት ቃሉ የእግዚአብሔር ቃልን ነው ማለት ነው። ስለዚህ እግዚአብሔር አምላክ በነ ዳዊት ለሚመጣው ትውልድ እልል ይበል፣ የሚፈጠር ትውልድ ይህንን ያዝ ይላል። ስለዚህ ላለፈው የሚመጣውን ትውልድ የሚይዘው ቃሉ እግዚአብሔር መሆኑ ነው የሚያረጋግጥልን መጽሐፍ። ሌላኛው ደግሞ በዚሁ በመጽሐፍ ቅዱሳችን እንዲህ የሚለውን ቃል እናገኛለን። የእግዚአብሔር ቃል ሲነገር የእግዚአብሔር ቃል እንዲህ ሲል ወደ ነቢዩ መጣ ይላል። ትኩር ብለን እንመለከተው፣ ልብ ብለን የማ ቃል? የእግዚአብሔር ቃል እንዲህ ሲል ወደ ነቢዩ መጣ። እንዲህ ሲል የተባለው ቃል የእግዚአብሔር ቃል ነው። ስለዚህ ያ የእግዚአብሔር ቃል ስለመሆኑ መጽሐፍ ቅዱስ ይነግረናል። በዚህ የተለየ ነው ማለት ነው። ስለዚህ መጽሐፍ ቅዱስን ቅድም በሰጠነው ትርጉም መሰረት መጽሐፍ ቅዱስን ቅዱስ ያልንበት ምክንያት አንዱ ራሱ የእግዚአብሔር ቃል ስለሆነ ነው ማለት ነው። እግዚአብሔር ደግሞ ቅዱስ ነው ብለናል። ቅድስናው ደግሞ የባህሪው ገንዘቡ ነው ብለናል። ስለዚህ ተወዳጆች ወይም እንድነው እያለን ያለ ነው መጽሐፍ ቅዱስ የእግዚአብሔር ቃል ስለመሆኑ ነው። በሌላኛው እንደ መጽሐፍ ቅዱስ በዓለማችን ላይ የለየት ያለውን ጉዳዮች እያነሳ ስለሆነ እንደ መጽሐፍ ቅዱስ በዓለማችን ላይ ብዙ ተጠንቶ ብዙ እውነተኝነቱ የተረጋገጠ መጽሐፍ የለም። እንደ መጽሐፍ ቅዱስ በብዙ ቋንቋ የተተረጎመ መጽሐፍ የለም ማለት እንችላለን። እንደ መጽሐፍ ቅዱስ ረዥም ዕድሜን ያስቆጠረ መጽሐፍ የለም። መጽሐፍ ቅዱስ በአንድ ጊዜ ተሰበሰበ፣ በአንድ ጊዜ የተቀመጠ ሳይሆን በብዙ ዘመናቱ ሂደት ውስጥ አንድ ላይ የመጣ መጽሐፍ ነው። መጽሐፍ ቅዱስ የሚመጣውን ጉዳይ በእርግጠኝነት የሚናገር ነው። ቅድም ባነሳነው ርዕሰ ጉዳያችን ላይ ይህንን ተመልክተናል። ስለዚህ እነዚህ ቃላት፣ እነዚህ ነገሮች መጽሐፍ ቅዱስ የተለየ መጽሐፍ መሆኑን ያነሱልናል። ወደ ቀጣይ ርዕስ እንሂድ። ሰብስክራይብ ማድረግ እንዳትረሱ። መጽሐፍ ቅዱስን ሁለት ቦታ ነው ከፍለን የምንመለከተው። የመጀመሪያው ብሉይ ኪዳንና አዲስ ኪዳን በመባል ይከፈላል። ኒው ቴስትመንት፣ ኦልድ ቴስትመንት ወይም ኦልድ ቴስትመንት ኤንድ ኒው ቴስትመንት ተብሎ ይከፈላል። ምን ማለት ነው? የመጀመሪያው ያለው ክፍል ብሉይ ኪዳን ነው። ብሉይ ማለት ምን ማለት ነው? ብሉይ ማለት አሮጌ ማለት ነው። ያለፈ ማለት ነው። ብሉይ ማለት አሮጌ፣ ያለፈ፣ የድሮ፣ የጥንት የሚል ትርጉም ይኖረዋል። ይሁን እንጂ ያለፈበት ማለት ግን አይደለም። የእግዚአብሔር ቃል ስለሆነ እንጠነቀቃለን። ታዲያ ብሉይ ኪዳን ማለት ብሉይ ማለት ከሆነ ኪዳን ማለት ደግሞ አንደኛ ውል፣ ስምምነት ማለት ነው። ብሉይ ኪዳን የሚል ትርጉም አንድ ላይ ስንይዝ የድሮ፣ የጥንት፣ ውል፣ ስምምነት ማለት ነው። ይሄ የድሮ የጥንት ውል ስምምነት ምንድን ነው ቢባል እግዚአብሔር ከሕዝቡ ጋር ያደረገው ኪዳን ነው። ከእስራኤላውያን ጋር ያደረገው ኪዳን ነው። ስለ እስራኤላውያን ስንናገር ደግሞ ቅዱሱ መጽሐፍ እንደዚህ ይለናል፣ ለእግዚአብሔር የተለየ የተቀደሰ ሕዝብ ይላል። አሁን ተመልከቱ፣ በእስራኤላውያን ኃጢአት ቢኖርም ግን ለእግዚአብሔር የተለየና የተቀደሰ ሕዝብ የሚል ቃል ተጽፎ ተነግሯቸዋል። ምንድን ነው የሚያመለክተን ሲባል እስራኤላውያን ለእግዚአብሔር የተለዩ ናቸው። ከግብረ ኃጢአት ወደ ግብረ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የተለዩ ስለሆኑ ነው። ለእግዚአብሔር ተለይቶ የወጡ ሕዝብ ስለሆኑ ምን ይላቸዋል ማለት ነው? እግዚአብሔር አምላክ በሙሴ በኩል
የተቀደሰ ሕዝብ የሚለውን የተለየ ሕዝብ ሙሴም ቅዱስ ሙሴም ለእግዚአብሔር የተለየ ሕዝብ። ስለዚህ እግዚአብሔር ከዚህ ሕዝብ ጋር ያደረገው ኪዳን የጥንት የብሉይ ኪዳን ተብሎ ይጠቀሳል ማለት ነው። እሺ ብሉይ ኪዳን ማለት በሌላኛው ንባብ ማለት ነው። ንባብ ማለት ነው። በሌላኛው ደግሞ ብሉይ ኪዳን ማለት ዋዜማ ማለት ነው በሌላኛው። እስቲ ደግሞ ወደ አዲስ ኪዳን እንምጣ። አንድ በብሉይ ኪዳን ላይ እንጨምር። ብሉይ ኪዳን ጥላ ማለት ነው። ወደ አዲስ ኪዳን መለስ ስናደርግ ሐዲስ ማለት አዲስ ነገር ማለት ነው። አዲስ ግኝት ሊሆን ይችላል፣ አዲስ ክስተት ሊሆን ይችላል፣ አዲስ የተፈጠረ አዲስ የሆነ ነገር ሊሆን ይችላል። ይሁንና ሐዲስ ኪዳን የሚል ኪዳን በብሉይ ኪዳን በሚለው ርዕሰ ጉዳይ ላይ ኪዳን ምን ነበር ያልነው? ውል፣ ስምምነት ማለት ነው። ስለዚህ አዲስ ውል፣ አዲስ ስምምነት ማለት ነው። ይሄ ደግሞ እግዚአብሔር ለሁለተኛ ጊዜ ከሕዝቡ ጋር ያደረገው አዲስ ኪዳን ማለት ነው። ይህንንም የመሰረተው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በግብረ ሥጋዌ በተገለጠ ጊዜ እንዲህ ብለዋል፣ ይህ ለአዲስ ኪዳን የሚፈሰው ደሜ ነው ብለዋል። በአዲስ ኪዳን ይቅርታ፣ በአዲስ ኪዳን የሚፈሰው ደሜ ነው ብለዋል። ይህ የስርየት ደም ነው። ኃጢአት የሚያስተሰርይ ደም ነው። ባለሟል የሚያደርግ ደም ነው። ስለዚህ ይህ የአዲስ ኪዳን ብሎ ይናገራል ማለት ነው እና በአዲስ ኪዳን የሆነ ነው እና አዲስ ኪዳን ማለት አዲስ ውል፣ አዲስ ስምምነት ማለት ነው። እሺ ቅድም በብሉይ ኪዳን ውስጥ ምን ነበር ያለው? ብሉይ ኪዳን ጥላ ብለናል። አዲስ ኪዳን ደግሞ አካል ነው። እስቲ እናነጻጽረው። ብሉይ ኪዳን ንባብ ነው ብለናል። አዲስ ኪዳን ደግሞ ትርጓሜ ነው። እስቲ ይህን እንመልከት። ብሉይ ኪዳን እንዴት ንባብ ሆኖ አዲስ ኪዳን ትርጓሜ እንዴት እንደሆነ እስቲ እንመልከት። በትንቢተ ኢሳይያስ ላይ ናሁ ድንግል ትጸነስ ወተወልድ ወልደ የሚለው እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙን አማኑኤል ትለዋለች የሚለው ትንቢተ ኢሳይያስ ምዕራፍ 7 እና ምዕራፍ 9 ስለ ጌታ ልደት የተናገረው አንቀጽ ላይ ይህ ማለት ንባብ ነው። ትርጓሜውን ማን ተርጉሞልን እናገኘዋለን? ኢሳይያስ በመንፈስ ቅዱስ ብሎታል ቅዱስ ኤፍሬም። ኢሳይያስ በመንፈስ ቅዱስ መነጽርነት ከብዙ ዘመን በፊት ስለ ክርስቶስ መወለድ ተመልክቶ ይህንን ተናገረ። ይህን ይናገር እንጂ ኢሳይያስ ግን በአይነ ስጋ አልተመለከተውም። በአይነ ስጋ የተመለከተው በስጋ ጆሮ የሰማው ቅዱስ ማቴዎስ ቦታው ላይ የነበረውና ታሪኩን በቅርበት የሚያውቀው ቅዱስ ማቴዎስ ስለዚህ ሲናገር ምንድን ነው የሚለው? በቅዱስ ማቴዎስ ወንጌል ምዕራፍ 2 ላይ በነቢይ ከጌታ አፍ እንዲህ ተብሎ በነቢይ ከእግዚአብሔር ዘንድ እንዲህ ተብሎ የተነገረው ይላል። ያስታውሰዋል ማለት ነው። ንባቡን ያመለክተናል ማለት ነው። እንዲህ ተብሎ የተነገረው እንዴት? እነሆ ድንግል ትጸንሳለች ወንድ ልጅን ትወልዳለች ስሙን አማኑኤል ትለዋለች ተብሎ የተነገረው ትንቢት ተፈጸመ ይልና እነሆም እሺ ድንግል ጸነሰች ወንድ ልጅ ወለደች እሺ ስሙንም አማኑኤል ብላ ጠራችው ይልና ሲተረጎመው ትርጓሜውም እግዚአብሔር ምስሌነ እግዚአብሔር ከኛ ጋር ሆነ ማለት ነው ይላል ዘበትርጓሜው። ትርጉሙ እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ ይተረጉመዋል ማለት ነው። ስለዚህ ምንድነው ቅድም ያነሳ ነው ብሉይ ኪዳን ንባብ ሲሆን አዲስ ኪዳን ደግሞ ትርጓሜ ነው ማለት ነው። እስቲ ደግሞ እንመልከት። ብሉይ ኪዳን ጥላ ነው፣ አዲስ ኪዳን ደግሞ አካል ነው። ቅዱስ ጳውሎስ ብርሃነ ዓለም ክርስቶስ ያደረበት ብፁዕ ጳውሎስ ስለዚህ ጉዳይ ሲናገር እንዲህ ይላል። እግዚአብሔር ከጥንት ጀምሮ በብዙ ትንቢት በብዙ ህብረ መንገድ ለአባቶቻችን ይናገር ነበር ይላል። ይሄ ማለት እግዚአብሔር በብዙ ህብረ ትንቢት እግዚአብሔር በብዙ ህብረ አምሳል ከጥንት ጀምሮ ለአባቶቻችን ይናገር ነበረ። እስቲ ህብረ ትንቢት ቅድም ትንቢተ ኢሳይያስን አንስተናል። ደግሞ በሙሴ ባሳየው በምሳሌ እንዴት በሲና ተራራ ላይ ቅዱስ ኤፍሬም ቃለ አብ ሕያው ዘወረደ ውስጥ ደብረ ሲና ወወሀበ ሕገ ለሙሴ ወከደነ ርእሰ ደብረ እያለ ይቀጥላል። ምንድነው የሚለን ቅዱስ ኤፍሬም? ምንድነው እያስታወሰን ያለ ነው? እግዚአብሔር በብዙ ህብረ ምሳሌ ህብረ ትንቢት እንደተናገረ ያለውን ጉዳይ እያነሳ ነው ማለት ነው። እንዴት አነሳው? እንዴት ህብረ ምሳሌ ሆነ? የሙሴ ተራራ ላይ የተመለከተው ጉዳይ ብንል ምንድነው የሚለው? ወደ ደብረ ሲና የወረደው ለሙሴ ሕግን የሰጠው የተራራው ራስ ጢስና በጨለማ የሸፈነ ፈርቶ የቆሙትንም ደግሞ በነጋሪቶቹ ድምፅ የገሰጸ የአብ አካላዊ ቃል ነው ይላል። የአብ አካላዊ ቃል
ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አካላዊ ቃል ነው። ወደ ደብረ ሲና የወረድክ አንተ ነህ ሲለው ቅዱስ ኤፍሬም ይህን ብለዋል። ያቺ የብሉይ ኪዳን ደብረ ሲና ናት። የአዲስ ኪዳን ደብረ ሲና ደግሞ ድንግል ማርያም ናት። እንዴት ነው ቅዱስ ኤፍሬም ይህንን ምሳሌ ቅዱስ ጳውሎስ በብዙ ህብረ ምሳሌ ካለው ጋራ የሚናገረው ጥላ ስለመሆኑ ብሉይ ኪዳን የሚለውን ነገር እንዴት ነው የምናያይዘው? ደብረ ሲናን ደግሞ በሌላ ጉዳይ ስንል ይኸው ተመልከቱ። በደብረ ሲና አለ ቅዱስ ኤፍሬም፣ በደብረ ሲና የድንጋጼ ድምፅ ወጣ አለ፣ ፍርሃትም ሆነ አለ። ጌታም ሲወለድ በደብረ ሲና ቃል ክርስቶስ ማለት እግዚአብሔር ሲወርድ በተራራው መናወጥና ፍርሃት ተከናወነ። ደብረ ሲና ወደ ተባለችው ወደ ቅድስት ድንግል ማርያም ክርስቶስ በማኅፀኗ አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ሲገለጥ በስጋ በደብረ ሲና አዲሲቷ ቅድስት ድንግል ማርያም ከእርሷ ሲወለድ በአይሁዳውያን ዘንድ ፍርሃትና ድንጋጼ ሆነ ይላል። ስለዚህ ይህን ከዚህ ጋር ነው የሚያነሳውና ጥላ ነው ያለበት ጉዳይ ይሄ ነው። አካሉን ብሉይ ኪዳን አዲስ ኪዳን ሆኖ እናገኘዋለን ማለት ነው። በአጠቃላይ የአዲስ ኪዳንና የብሉይ ኪዳን መጽሐፍትን ደግሞ እስቲ እንመልከት። በቀጣይ ይህን ጉዳይ እናያለን።